ኃጢያታችን በዝቷል ወንጀለኛ ሆነናል እምንሰራው መልካም ስራ እየቀነሰ መጥፎ ስራችን እየጨመረ እየበዛ መጥቷል ድልም ደስታም ሰላምም ርቆናል ዛሬ ሁሉም እያማረረ ነው ያለው ስለ ኑሮ ውድነት ስለ ሰላም እጦት በየጊዜው የሚሰማው ነገር እየከፋ ነው የመጣው ለዚህ አንዱና ዋነኛው መፍትሄ ወደ አላህ መመለሳችን ተውበትና ኢስቲግፋር እለታዊ ሥራ ማድረጋችን ላይ ነው በተውበትና በኢስቲግፋር ላይ ራሱን ቢዚ ያደረገ ሰው ያለምንም ጥርጥር ይድናል ይሄ ከ1400 ዓመት በፊት በአላህ ቃል የተነገረን ነው ዛሬ ካፊሮች በየመንገዱ መንግስተ ሰማያት ቀርባለች ንስሐ ግቡ ይያሉን አላህ ከ1400 ዓመት በፊት ባወረደው ቃሉ ሱረቱ ኑር ላይ ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዓለኩም ቱፍሊሑን ዓላማና ግቡ ፈላህ መውጣት ነው ለዓለኩም ቱፍሊሑን ትድኑ ዘንዳ ይላል ከኛ ውስጥ መዳን የማይፈልጋለ እንዴ ይኖራል ከአላህ ቁጣና ቅጣት ሁላችንም መዳን እንችላለን እንፈልጋለን ታዳ መዳን የምትፈልጉ ከሆነ ምን አድርጉ ነው ያለው ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን በአላህና በመጨረሻ ቀን እናምናለን የምትሉ ሙእሚኖች ሆይ ተውበት በማድረግ በመጸጸት ወደ ጌታችሁ መንገድ ተመለሱ ነው የሚለው አላህ ተውበትና ኢስቲግፋር ቋሚ ስራችን ከሆነ ያለምንም ጥርጥር እንድናለን ተውበት ያላሰረዘውን ኃጢያት ኢስቲግፋር ምህረት ያላስገኘለትን ወንጀል መልካም ስራችን በፍጹም ሊያስመረው አይችልም ስለዚህ መሆን ካለበት ተውበትና ኢስቲግፋር ሁሌም ቀዳሚ ስራችን ሊሆን ይገባል ማለት ነው ከነ ኃጢያታችን ከሞትን ነገ አላህ ፊት ከቀረብን ሰው ከነ ወንጀሉ ጀነት በፍጹም አይገባም ከመጥራቱ በፊት ዱንያ ላይ በተውበት በኢስቲግፋር ካላጠራ ነው ወይ በቀብር ቅጣት በአኺራ ጭንቀት ካልቀለለ ያ ዋጋም ያስከፍለን ጀሃነም እሳት ነው የሚሆነው من حافظ على صلاة الفجر كان له عهد عند الله أن يدخله الجنة الدليل أن الحبيب النبي صلى الله عليه وسلم قال من صلى البردين دخل الجنة أي صلاة الفجر وصلاة العصر